ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንዴት አላችሁ? ፍሬ ስብሐት አለሙ ነኝ ከአደይ ፓረንታል ኮንሰልታንሲ ኤንድ ትሬኒንግ ሴንተር። እንግዲህ ሰሞኑን በተለያዩ ትምህርት ቤቶች ስብሰባዎች ሲደረጉ ቆይተዋል። በወላጆች እና በትምህርት ቤቶች እንግዲህ ይሄ ዋናው ፎከስ አድርጎ የነበረው ወላጆች ጭማሪ እንዲያደርጉ ነው። በዚህ ወቅት ከሁለት ዓመት በኋላ ትምህርት ቤቶች በተለይ ፕራይቬት ትምህርት ቤቶች ጭማሪ አድርገዋል። ይሄ ጭማሪ ደግሞ እንግዲህ በፕሮፖዛል ደረጃ ወደ ክፍለ ከተሞች ከገባ በኋላ ብዙ ጥያቄዎችን ሲያስነሳ ሰምተናል። አንዳንድ ትምህርት ቤቶች እንግዲህ 175% ጨምረዋል። ሌሎች ትምህርት ቤቶች ደግሞ 40ም 80ም እንግዲህ 90ም የጨመሩ አሉ። ብዙ ወላጆችን እንግዲህ ያስከፋም ያስደስትም ሊኖር ይችላል ወይ እንግዲህ ወላጆች ተደስተውም ሊሆን ይችላል። ዞሮ ዞሮ ግን በዋናነት እኛ ይሄ ጉዳይ ርዕሳችን ነው ብለን አናስብም። ነገር ግን ምንድነው አንድ ጥያቄ ማንሳት እንፈልጋለን። ይሄ ጥያቄ ምንድነው? በዚህ ሁኔታ ወይም አንድን የትምህርት ጥራት በገንዘብ ልክ እየለካን እንሄዳለን ወይ? ትምህርት ቤቶችስ በዚህ መንገድ ነው ወይ እየተለኩ የሚሄዱት? ኳሊቲያቸውስ እንዴት ነው የሚሆነው የሚለውን ጥያቄ ማንሳት እንፈልጋለን። በገንዘብ ልክ ትምህርት ቤቶች ሊለኩ ይችላሉ ወይ? ወላጆች ሀሳባችሁን እንድትገልጹበት ማለት ነው። የትምህርት ቤት ባለቤቶችም ሌሎችም አካላት ሀሳባችሁን ብትሰጡበት ብለን ነው። አንደኛ በምንከፍለው ልክ በቂ ሰርቪስ እየተገኘ ነው ወይ የሚለው ትልቁ ጥያቄ ነው መሆን አለበት ብለን የምናስበው። ሁለተኛው ነገር ደግሞ ምንድነው? በዚህ ሁኔታስ መንግስት በየሁለት ዓመቱ ይሄንን የዳኝነት ስራ ምክንያቱም በየሁለት ዓመቱ መንግስት ይሄ ትክክለኛ ክፍያ ነው አይደለም የሚል በመሃል የማስታረቅም የውሳኔም ሰጪነት ኃላፊነቱን እየወሰደ ነው ያለው። ስለዚህ ይሄ ተገቢ ነው ወይ? ለመንግስትስ እንግዲህ ከኳሊቲ አንፃር እኛ እንግዲህ መናገር የምንፈልገው ከትምህርት ኳሊቲ አንፃር ነው። ያስኬዳል ወይ የሚያራምድስ ነው ወይ የሚለው የእናንተን ሀሳብ ተጨማሪ ካለ ብትሰጡን ደስ ይለናል። ጤና ይስጥልን።